የባህል ልብስ በጣም ነው የሚያምረው፣ ተመችቶናል። የምን የባህል ልብስ ነው? ይሄ የባህል ልብስ የቡርጂ ብሔረሰብ ነው። በደቡብ ክልል የቡርጂ ብሔረሰብ ባህል ልብስ። ይሄ ቀለሙ እንዳለ የራሱ የሆነ ትርጉም አለው። ምን አይነት ትርጉም ነው ያለው? ትርጉሙ ብዙ ነው። ለምሳሌ ሰማያዊን ብንወስድ ህብረት ነው፣ አንድነት ነው፣ ከዛ ጸጋ ነው። ነጩ ደግሞ ነጩ እኛ ጋር የሀዘን ምልክት ነው። መሀል ያለው የስንዴ ዛላው ምርታማነት ነው የሚያሳየው። ከዛ ባሻገር ያለው ቀዩ ጀግንነት፣ ትጋት፣ ብርታት፣ አብሮነት እነዛ ነገሮች ያሳያል። በጣም ደስ ይላል። አሁን ይሄ የቡርጂ የባህል ልብስ ነው። እስቲ ከሌላው የባህል ልብስ ምን ለየት የሚያደርገው ነገር አለ? የቡርጂ ብሔረሰብ የባህል ልብስ አንደኛ አሰፋፉን ለየት ያደርገዋል። ከታች ተነፋነፍ ነው። ታች ወረድ ስል ይጠባል፣ እግርጌው ጋር ይጠባል፣ መሃል ላይ ይሰፋል። ይሄም ደግሞ ለምንድነው የሚሆነው? ወንዶች በአብዛኛው ጊዜ ለጉልበት ስራ ስለሚንቀሳቀሱ እንዳይልባቸው ያግዳል፣ ይረዳል። አንዱ እሱ ነው። ሁለተኛ ለሩጫ ምቹ ነው፣ አይዛቸውም። ሶስተኛ በሚንቀሳቀሱበት ጊዜ ለሌሎች ለዝላይ ለስፖርታዊ ጨዋታዎች ምቹ ሁኔታን ይፈጥራልና ለዚህ መሃል ላይ በሁለቱ እግሮች መሃል ብሽሽት ያለው ሰፋ ይላል። ለዚህ ነው አሰፋፉን ለየት የሚያደርገው። እሺ የቡርጂ ብሔረሰብ ለሌላው ብሔረሰብ ያለው አመለካከት እንዴት ነው? በኢትዮጵያዊነትም ጭምር። በቅድሚያ ኢትዮጵያዊነት ማለት አጥንት ነው፣ እናት ነው። እናት እንግዲህ አትለይም። እናት ማለት እናት ናትና ኢትዮጵያ ከሁሉም በላይ ናች። ከእግዚአብሔር በታች ኢትዮጵያ የምትለውን የቡርጂ ብሔረሰብ ያከብራል። ሁለተኛ ከሌሎች ብሔር ብሔረሰቦችና ህዝቦች ጋር በሰላም መንገድ ለመኖር በርካታ መለያ ምልክቶች አሉት። ከኢትዮጵያ እስከ ደቡብ አፍሪካ ድረስ ከማንኛውም ህብረተሰብ ጋር ይኖራል። ብዙውን ጊዜ ሰርቶ ማግኘት ነው የሚፈልገው። ስርቆት አይወድም፣ ልመናን አይወድም። ከዚህ የተነሳ ከሌሎች ብሔረሰቦች ጋር ተባብሮ የመኖር ባህሉ ሰፊ ነው። እንደ ኢትዮጵያም ደግሞ እነዚህ ከፈጣሪ ጋርም ተያይዞ ስርቆትና ልመና፣ ውሸት ኃጢአት ነው። የቡርጂ ብሔረሰብ ቀድሞውኑ እነዚህ ነገሮች ኃጢአት መሆናቸውን ያውቃል፣ ይረዳል። ስለዚህ እነዚህን ተግባራዎች ብዙን ያወግዛል፣ አይወድም። እሺ አሁን ይሄ ሁሉም የተለያየ ብሔር ብሔረሰብ ነው እዚህ የተሰበሰበው። ለነዚህ ፕሮግራም ላይ ለተገኙም ላልተገኙም ለሁሉ ብሔር ብሔረሰቦች ማስተላለፍ የምፈልጉት መልእክት ካለ? 20ኛው የብሔር ብሔረሰቦች ቀን በማዕከላዊ ኢትዮጵያ ሆሳዕና ከተማ ነው የሚከበረው። በዛ ላይ ሁሉም የብሔረሰብ ነው። ይሄ ምንድነው የሚያሳየው? አብሮነትን፣ አንድነትን፣ በጋራ መኖርን፣ በጋራ ሀገር ማልማትን ያሳያል። እኛም ደግሞ እዚህ ዛሬ ስንገኝ በኦሮሚያ ክልል ስንገኝ አንድ የኢትዮጵያ አካል ሆነን ነው የተገኘነው። እናንተም ደግሞ እዚህ የተገኛችሁ አንድ የኢትዮጵያ አካል ሆናችሁ ነው። ስለዚህ አብሮነትን የሚበልጥ ነገር የለም። አብሮነት የሰላም ምልክት ነው። ሰላም ደግሞ ወዶ የሚመጣ ነገር አይደለም፣ ግዴታ ነው። በሰላም መኖር የማይችል ህብረተሰብ ሰርቶ መኖር አይችልም፣ ወጥቶ መመለስ አይችልም። እና እዚህ የተገኘው ህዝብ ሁሉ በሰላማዊ መንገድ ገብቷል። በሰላማዊ መንገድ ደግሞ ወደ ቤቱ ይሄዳል። ለዚህ ደግሞ ፈጣሪ ይርዳል። እንግዲህ የቡርጂን ብሔረሰብ አባት እጅግ አድርገን ከልብ እናመሰግናለን።